ስልካችሁን ከገዛችሁት ጀምሮ እስካሁኗ ሰዓት ድረስ ስትደዋወሉ ምን ያህል ብር እንዳጠፋችሁ አስባችሁት ታውቃላችሁ? ሰላም ጤና ይስጥልኝ የቻናሌ ተከታታዮች እንዴት ናችሁ? ስልካችሁን ከገዛችሁት ጀምሮ እስካሁኗ ሰዓት ድረስ ለሰዎቹ ስትደውሉ ምን ያህል ብር እንዳጠፋችሁ ወይም ምን ያህል ወጪ እንዳወጣችሁና እንዲሁም ደግሞ ሌሎች ሰዎች ለእናንተ ሲደውሉ ምን ያህል ወጪ እንዳወጡ እንዴት ማወቅ እንደምትችሉ አሳያችኋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ቀጥታ የምንሄደው ወደ ስልካችን መደወያ ነው ወይም ፎን ወደምለው እሷን አንዴ እንጫናለን። እሱን ከተጫን በኋላ እንግዲህ እንደምንመለከተው እዚች ጋር ኪ የሚል አለ። እሱን አልፈን ሪሰንት የምትለዋን ወይም ደግሞ ኮንታክትስ የምትለዋን መንካት እንችላለን። ለምሳሌ ሪሰንት የምትለዋን አንዴ እንጫናለን። እሱን ከተጫን በኋላ ወደ ላይ ከፍ ስንል 3 ሰረዞች አሉ። ይችን 3 ሰረዝ አንዴ እንጫናታለን። እሷን ከተጫን በኋላ ቶታል ኮል ታይም የምትላለች ቶታል ኮል ታይም የምትለዋን እሷን አንዴ እንጫናለን። ይች ማለት ነው። እሷን አንዴ እንጫናለን። እንግዲህ እንደምንመለከተው ለምሳሌ የኔ ሲሟን ነው። እዚች ጋር ሲሟን ላይ ነው ያለ። ሲሟን ላይ እንግዲህ ቮይስ ኮል ይላል። የተደዋወልኩት አሁን ሪሰንትሊ ነው ወይም ላስት ኮል ነው። መጨረሻ ላይ የተደዋወልኩት ደቂቃ 59 ሰከንድ ነው ማለት ነው እዚህ ጋር እንደምንመለከተው። ነገር ግን ጠቅላላ ይሄ ስልክ ከገዛሁት ጀምሮ እስከ አሁኗ ሰዓት ድረስ ባለው ወደ ውጭ የደወልኩበት ጊዜ ሲሰላ ለምሳሌ እዚህ ጋር እንደምንመለከተው ይሄው እዚህ ጋር 45 ሰዓት ከ48 ደቂቃ ከ44 ሰከንድ ይላል ማለት ነው። እንደገና ደግሞ ሌሎች ሰዎች ደግሞ ወይም ኢንከሚንግ ኮልስ የምንለው ሌሎች ሰዎች ወደኔ የደወሉበት ሰዓት ደግሞ ሲደመር እዚህ ጋር እንደምንመለከተው 32 ሰዓት ከ53 ደቂቃ ከ49 ሰከንድ ሰዎቹ ወደኔ ደውለዋል ማለት ነው። በአጠቃላይ ሁለታችንም እነዛም የደወሉት እኔም የደወልኩት በአጠቃላይ 78 ሰዓት ከ42 ደቂቃ ከ33 ሰከንድ ስልክ ላይ ነበርኩ ማለት ነው። እንግዲህ አስቡት ይህንን ስልክ ከገዛሁት 1 ዓመት ምናምን ቢሆነው ነው ማለት ነው። ስለዚህ 1 ዓመት ምናምን ውስጥ እንግዲህ 78 ሰዓት ከ42 ደቂቃ ከ33 ሰከንድ ስልክ ላይ ነበርኩ ማለት ነው። ይሄንን ለምሳሌ እናስለው። እኔ ለምሳሌ ምን ያህል ብር አጥፍቼ እንደነበረ ማለት ነው። ለምሳሌ 45 ሰዓት ከ48 ደቂቃ ያለችትን ብቻ ላስላትና 48 ሰዓት ከ48 ደቂቃ ማለት እዚህ ጋር ልምጣ። እችን አንዴ ልጫናት። 48 ሰዓት ሲባዛ በ60 ደቂቃ ሲደመር 48 ደቂቃ ይሃለኝ ማለት ነው። እንግዲህ 2928 ደቂቃ የሚሆን አውርቻለሁ ማለት ነው። ይሄንን እንግዲህ እናስለው ሲባዛ ለምሳሌ ቀጥታ የምንደውል ከሆነ በ0.65 ማለት ነው። 1 ደቂቃ 65 ሳንቲም ነው የሚወስደው 65 ሳንቲም። ስለዚህ ስንት ይሆናል? 1903 ብር ከ2 ሳንቲም ይሆናል ማለት ነው። ቀጥታ በእንትን ከሆነ ደግሞ ልክ በዳታ ከሞላሁት ደግሞ 0.33 ነው የሚሆነው። ይሄንን ስናሰላው 966 ብር ከ24 ሳንቲም አጥፍቻለሁ ማለት ነው እኔ ለሌሎቹ ስደውል በዚህ ሲም። ነገር ግን ይሄን ብዙ ስለማልጠቀምበት ነው። በደንብ የምጠቀምበት ሲም ግን ሁለተኛው ሲም ነው፣ ይሄ ሲምቱ ማለት ነው። እንግዲህ በሲምቱ እንደምንመለከተው የመጨረሻ ደቂቃ ያወራሁት 10 ደቂቃ ከ08 ሰከንድ ነው። ነገር ግን ጠቅላላ ያወራሁት ወይም ደግሞ ወደ ሌሎቹ የደወልኩበት ሰዓት ሲቆጠር 315 ሰዓት ከ41 ደቂቃ ከ29 ሰከንድ ይሆናል ማለት ነው። ሌሎቹ ደግሞ ወደ እኔ የደወሉት 255 ሰዓት ከ43 ደቂቃ ከ44 ሰከንድ ነው ማለት ነው። እንግዲህ በአጠቃላይ 571 ሰዓት ከ25 ደቂቃ ከ13 ሰከንድ ስልክ ላይ ነበርኩ ማለት ነው። ይህን የሚያክል ጊዜ እንግዲህ በስልክ አጥፍቻለሁ ማለት ነው። ይሄ ጠቃሚም ሊሆን ይችላል፣ ጠቃሚ ያልሆነም ሊሆን ይችላል። ይህን የሚያህል ጊዜ ግን አጥፍቻለሁ። ስለዚህ ለምሳሌ በዚህ ሲም ላይ ያጠፋሁትን ብር እስኪ እንመልከተው። እዚህ ጋር 315 ሰዓት ከ41 ደቂቃ ያለውን ብቻ ላስለው። እንግዲህ እዚህ ጋር እንምጣና 315 ሰዓት ማለት ወደ ደቂቃ ሲቀየር በ60 ይባዛል ማለት ነው። በ60 ይባዛል ሲደመር 41 ደቂቃ አለኝ። ይሄ ነው ማለት ነው። ይሄን የሚያክል ደቂቃ
18941 ደቂቃ እንግዲህ አባክኛለሁ ማለት ነው። ይሄንን እንግዲህ ቀጥታ ስደውል ከሆነ ላባዛው በ0.65 የማለት ዳታ ሳልጠቀም ማለት ነው 12311 ብር ከ65 ሳንቲም አጥፍቻለሁ ማለት ነው። እንግዲህ በአንድ ዓመት ከምናምን ውስጥ 12311 ብር ከ65 ሳንቲም ለስልክ ብቻ አጥፍቻለሁ ማለት ነው። ወይም ደግሞ በዳታ እንኳን ብጠቀመው 0.33 ነው። ይሄ ደግሞ በዳታ ከሆነ ደግሞ 6250 ብር ከ53 ሳንቲም አጥፍቻለሁ ማለት ነው። እንግዲህ አስቡት ይህንን የሚያክል ብር በስልካችን አጥፍተናል ማለት ነው። በአንድ ዓመት ውስጥ ወይም እንደዛ ይህን ያህል ብር አጥፍተናል ማለት ነው። እስኪ ጠቅላላውን እንመልከተው። ለምሳሌ ሁለታችንም 571 ሰዓት ከ25 ደቂቃ ከ13 ሰከንድ ነው የሚለው 571 ሰዓቱን ልውሰደው 571 ሰዓት 571 ሲባዛ በ60 ደቂቃ ይህን ያህል ደቂቃ ይመጣል። ከዛ ሲደመር 25 ደቂቃ ላድርገው ፕላስ 25 ይህን የሚያክል ደቂቃ ነው ማለት ነው። 34285 ደቂቃ ነው ሲባዛ ቀጥታ ከሆነ የምንደውለው በ0.65 22285 ብር በጋራ አጥፍተናል ማለት ነው። 22285 ብር ወይም ደግሞ በዳታ ከሆነ የምናወራ 11314 ብር በጋራ አጥፍተናል ማለት ነው። ይሄ ማለት እንግዲህ በአንድ ዓመት ውስጥ ማለት ነው። ስለዚህ ስልካችን ላይ በጣም ብዙ ብር እያወጣን ነው። የሚገርማችሁ ነገር ይሄን በየወሩ ምን ያህል እንዳጠፋን ምናምን ማወቅ እንችላለን ማለት ነው። በዚህ ሂሳብ ስሌት እየሄድን በየወሩ በየሳምንቱ ምን ያህል ብር እንዳጠፋን፣ በየሴሚስተሩ ምን ያህል እንዳጠፋን ወይም በአመት ምን ያህል እንዳጠፋን ማወቅም እንችላለን ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት መረጃ ይሄንን ይመስል ነበረ። ስለተከታተላችሁኝ በጣም አመሰግናለሁ። ነገር ግን መረጃው በጣም ጠቃሚ ነው። ያው ያላወቃችሁትን አሳውቂያችኋለሁ። ስለዚህ ቻናሌን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ምክንያቱም የደወል ምልክቷን ስትጫኑ የምለቃቸው ቪዲዮዎቹ ቶሎ ይደርሷችኋል ማለት ነው። ያኔ የምትፈልጉት ከሆነ ታዩታላችሁ፣ ካልፈለጋችሁት ደግሞ ለሌሎቹ ሼር ታደርጉታላችሁ። ስለዚህ አመሰግናለሁ። መልካም ጊዜ